ራሱ ማለት ነው ልክ ተቆጥቶ በሩን ዝግት አድርጎ ሲሄድ በጣም የደነገጥኩት ማለት ነው። ምክንያቱም ያህንዬ ነገር አይሆንላቸውም ማለት ነው አቶ ኖላዊ። ነገር ግን የሀና ቤተሰቦች እንደዛ በማድረጋቸው በጣም ነው የተከፉት ማለት ነው። በጣም ነው የተናደደው። ነገር ግን እውነት ለመናገር አሴርን አላደነቃችሁትም? እኔ አሴርን በጣም ነው ያደነኩት። የጓደኝነት ጥግ ማለት ነው። ሄዶ ንቃ ያደረገው መሰላችሁ? እና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ በቀጣዩ ክፍል ተገናኝተናል ማለት ነው። በቅድሚያ ለምትሰጡኝ ሀሳብ አስተያየት እንዲሁም ስለምታበረታቱኝ አመሰግናለሁ። አሁን ደግሞ ሀሳብ አስተያየታችሁ አይለኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ ፕሊዝ። 50 እንኳን አስገቡኝ ላይቭ እንድገባ ማለት ነው ውዶችዬ። እና ምን ልላችሁ ነው ውድ የዚህ ቻናል ተከታታዮች፣ እውነት ለመናገር እኔ ሀና አሳዘነችኝ። ምስኪን የጨውቃ አሳዘነችኝ እና እላችኋለሁ። ወይኔ አሴር አያቸው የጓደኝነት ጥግ። በአሁኑ ሰዓት ግን እንደዚህ አይነት ጓደኛ አለ ብላችሁ ታስባላችሁ? በተለይ 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 እስቲ ስንቶቻቸው ናቸው? የእውነቴን ነው የምላችሁ። ማለት ሁሉም ባይሆኑም እንደዚህ ችግር ውስጥ ስትሆኑ እንደዚህ ተሯሩጠው ለእናንተ ተጣልተው ለእናንተ ብዙ መስዋዕት የሚሆኑላችሁ እንደው ስንቶቹ ናቸው? እንደው ምን አይነት ጀግና ጓደኞች ናቸው ያሏችሁ? የእውነቴን ነው የምላችሁና አንዳንድ ጊዜ እንደዚህ አይነት ነገር ስናይ እኔ በበኩሌ ዙሪያን እንድፈትሽ ያደርገኛል ማለት ነው ጋይስ። እና አደነኩት አሴርም ማለት ነው። አደነኩት፣ የእውነቴን ነው የምላችሁ አደነኩት አሴርም ማለት ነው። በተለይ በተለይ ምኑ ጋር እንደተመቸኝ ታውቃላችሁ? በገዛ ቤቱ ሄዶ ንቅስ ያደረገ ወይኔ ሀገር ሰላም ብሎ እሱ ቁጭ ብሎላችኋል። ሄዶ ንቅ ያደረገው መሰላችሁ? እኔ ደግሞ ድንግጥ ወይኔ እንደው አጠገቡ እንደንትናማ አጠገቡም ፌንትን የምነቅለው ምክንያቱም ምንድን ነው በምን በቃ እንዲህ ያስቡት። እኔ እኮ አንዳንድ ጊዜ ድንግጥ ስል መሆኑን አላውቀውም እና እንደውም ለሱ እሷ ቦታ በሆነ አስቡት በጣም ከባድ ነበረ። እና ምንላችሁ ነው ጋይስ፣ አሳዘነኝ። በነገራችን ላይ በጣም ነው የተጸጸተው ስላችሁ። አንዳንድ ጊዜ ባለማወቅ የምናደርጋቸው ነገሮች በኋላ እንድንጸጸት ያደርገናል ማለት ነው። ሲቀጥል ሀና ራሱ በጣም ነው የተናደደችበት፣ በጣም ማለት ነው። እኔ ሀና ምላሴ ላይ እንደዛ ስትሆንበት አይቻት አላቅምና በጣም ነው ያዘነችበት። ሲቀጥል ደግሞ ሀናና ሰላም ራሱ ካያችኋቸው ወይኔ ሊጣሉ ነው ብዬ ደንግጬ፣ የእውነት እንትና ማለት ነው ሰላም ማለት ነው የወንድሟ ነገር አይሆንላትም ማለት ነው። እና ታዲያ ምንድን ነው ምናምን ለዛውም እኮ ለሌባ ሰርቀው እንዲላለሽ ምናምን ምናምን ስትላት በቃ ካሁን ተጣሉ፣ ካሁን ተቆራረጡ እያልኩኝ ነበር። የእውነት ነው የምላችሁና አደነኩት። እኔ በአጠቃላይ አሴርንም ሆነ የሀኒቾን አባት አደነኳቸው ማለት ነው። የእውነት በጣም ነው ያደነኳቸው ማለት ነው። ሀታ ሀናን ራሱ ማለት ነው። የሚገርማችሁ እኮ ማለት ነው እሱ እንዴት አስቧት ነው ግን ሀና ነች የምትሆነው ምናምን ያለው ማለት ሀኒቾን እንዴት አስቧት ነው ወይስ አልገባኝም። ግን እንደገመትኩት ከሆነ ማለት ነው ምናልባት ያኔ የእነሱ ልጅ አይደለች ሚስጥር ታውቃለች ምናምን አላቅም። ብቻ ወይ እንደዛ ብሎ ይሁን አላቅም። እንዴት ሀና እንደዛ ትጨክናለች ብሎ ያስባል። ሀና ነች የላከቻችሁ ምናምን ሲል ማለት ነው። ሀና እንኳን እንደዛ ልትልክበት ቀርቶና ታሰረ ሲባል ራሱ እኮ በጣም ነው የደነገጠችው ማለት ነው። እና እላችኋለሁ ጋይስ፣ ግን በመጨረሻ ደስ አለኝ ማለት ነው። አስቡት እሱ ኧረ ይሄ ሲጀመር እኮ ማለት ነው ፍቅር የያዘው እኮ ማለት ነው ለእሷ ብሎ ለሀና ብሎ። በእርግጥ ያው መስረቃቸው ሰርቆ እንትን ማለቱ ጥፋት ቢሆንም ግን እንትን ነው ምንድነው ስሙ ለእሷ ብሎ በገባበት በጀመረው ነገር እኮ ነው የማይወጣ ፍቅር ጥዝፍቅ ያለው። አይ ተምችዬ፣ አይ ተምችዬ፣ አይ ዱብዬ ከዛ የማይወጣ ፍቅር ውስጥ ድብቅ ብሎ ቀረ ማለት ነው። ለዛውም ከዚች ከርግብ ጋር እናላችኋለሁ ጋይስ። ግን እኔ በጣም ነው ያሳዘነኝ። አንደኛ ነገር እነሱ ደብድበውታል። ሁለተኛ ነገር ደግሞ ስልኩ ተሰርቆበታል። ሶስተኛ ነገር ደግሞ አሁን እስር ቤት ሲገባ የእውነት በጣም ነው ያዘንኩት ማለት ነው። እና
ምናሴ እውነት ለመናገር እንደዛ ማድረግ አልነበረበትም ብዬ ነው እኔ የማስበው ማለት ነው። ምክንያቱም አሁን ላይ ቤተሰብ በሙሉ ነው ያዘነበት ማለት ነው። በሙሉ በቃ አሳዘነኝ እሱ ራሱ የእውነቴን ነው የምላችሁ። እናንተ እንዴት ነው ቤት ውስጥ የሆነ ጥፋት እንኳን አጥፍታችሁ ሁሉም እንደዚህ በቃ ፊታቸውን ሲያዞሩባችሁ ምናምን ነገር ወይም ደግሞ ዝም ሲሏችሁ ቤት ውስጥ በጣም ነው ጭንቀት የሚለቅባችሁ። የእውነት እኔ በጣም ነው ጭንቀት የሚለቅብኝ ማለት ነው። የሆነ ነገር አጥፍቼ እንኳን ተቆጥተውኝ ምናምን ከዛ ሁሉም ዝም 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 ሲሉኝ በጣም ነው የሚጨንቀኝ ማለት ነው። እና አሁን ምናሴ ላይ ሁሉም ተቆጪ ናቸው፣ ሁሉም አዘኑበት ማለት ነው። እና ነገር ግን ያው እውነት ለምነግረን ሜላት ትመቸኛለች ማለት ነው። ወይዘሮ ሜላት ነው ወይዘሮ ሜላት እናላችኋለሁኝ። ኧረ ደግሞ የገረመኝ ነገር ሳልነግራችሁ ይህ ሰውዬ ወይኔ እሱም መጥፊያው ደርሷል ብዬ ነው የማስበው። አያችሁ ወይ ብር ወይ መኒ እሷ ተከታተልኝ ትለዋለች፣ እሱ እነዛ ያኛው ተከታተልኝ ና ደፋት እኮ። አሁን ምን ሊባል ሆነስ? እንደው በቀጣይማ በጣም አጓጊ ቦታ ላይ ነው እንትን የሚለው ብዬ ነው የማስበው ማለት ነው። አይገንዘብ በገንዘብ ቀየራት። የእውነት ነው የምላችሁ። እሷ ለምንድን ነው የምትከታተል ምናምን እያለችው እንደውም ማለት ነው ያሳቀኝ ፓርት ፍቅር ያዘ እንዲ አፍቅረሄ ነው እንዴ ምናምን ስትል በጣም ነው ያሳቀችኝ ማለት ነው። አናዳኝ ነበረ በነገራችን ላይ ማለት ነው። በጣም ነበረ ያልናደደችኝ። ነገር ግን እንደዛ ሲያደርጋት ደግሞ በጣም ነው የደነገጥ። ግን እኮ ማለት ነው ያችኛው ቪዲዮ ቀርጻለች ማለት ነው። ወይ ታጋልጠዋለች ወይ የሆነ ነገር። ምክንያቱም እሷንም በጥፊ መቷታል እኮ ማለት ነው። እና አሳዘነችኝ። ግን የምትድን ይመስላችኋል? ወይኔ እንትና ግን ስሰማ በጣም ነው የምታለቅሳለች ብዬ አስባለሁኝ። አላቅም ብቻ ምናልባት ያው አብሮ አደግ ጓደኛ ስትሆኑ ምናምን። በእርግጥ እኮ እሷም ዳነች እንጂ እንድትድን እራሱ አትፈልግም ነበረ ማለት ነው። እና ለሰው ክፋት ስትመኝ ይኸው ራሷ ቅድም ማለችው እናረፈች ማለት ነው። እኔ በእርግጥ አናዳኝ ነበረ፣ ግን ልክ ደግሞ ሲመታት ምናምን በጣም ደነገጥኩኝ። ያሳዘነችኝ። ወይኔ ያሳዘነችኝ እና ማለት ነው። እሱስ በማን እጅ ሊጠፋ ነው? በማን እጅ የሚጠፋ ይመስላችኋል? እንዲህ በማን እጅ የሚጠፋ ይመስላችኋል? ምክንያቱም አበዛው እኮ እና ደግሞ ማለት ነው ጋይስ፣ የእውነቴን ነው የምላችሁ አንተና አሴር ማለት ነው። አሴርና ሀኒቸው አላሳዘናችሁም? በቃ የእውነት ከልቡ እንዴት ነው የሆነ ቁርጥ ብሎለታል ከሀኒቸው ማለት ነው። በፊት እኮ እንትና እንኳን ማለት ነው ታምቹ እንኳን ማለት ነው ዶባለ እንደ ቀልድ ሀኒቸውን ሲናገርባት ምናምን አይወድም። ስትደውል ራሱ እንዴት ብሎ እንደሚያነሳ ምናምን እና ማለት ነው። አሁን ላይ ግን ማለት ነው የለም። ወይኔ ስትደውልለት አያነሳም። በቃ ያኔ ስለ እሷ ለራሱ ማውራት አይፈልግም። ለምንድን ነው? ወይኔ በጣም ነው ታውቃላችሁ ያስከፋችሁ ማለት ነው። ከዛ ሰውዬ ጋር ሆና ከማን ነው ስሙ ማን ነው? ወይኔ ስሙ ራሱ እንትና ወይኔ አረ ማን ነው ስሙ? ወይኔ ጉዴ። ብቻ ከዛኛው ልጅ ጋር ከሆነች ጀምራ ማለት ነው በቃ በጣም ቆረጠለት። ወይኔ የእውነት ለመናገር ግን እንደሱ የሚወዳት ታገኛለች ብዬ መቼም አላስብም። ሲጀመር እኔ ሁሌ ራሱ በቃ ከሷ የእውነቴን ነው የምላችሁ ከሷ ጋር ሆነው ምናምን ብዙ ነገር ነበር ማስብላት። ግን በቃ ወይኔ አናደ ከዝራ ጋር ስትሆን ማለት ነው። ከዝራ ጋር ስትሆንና ከዛ ጋር ስትሆን እውነቱን እስቲ ፍረዱ። ከማን ጋር ነው እናንተ ደስ የሚላችሁ ማለት ነው? እሷ ግን ዝራን አስበልጣ ሂድት ብላ አሁን ግን ቆረጠለት ማለት ስትደውል ራሱ አላነሳም። የእሷን እርዳታ አልፈልግም እያለው ጋሼን ራሱ ማለት ነው። ጋሽ ኖላዊን እንደዛ እያለው ማለት ነው። ወንድ ልጅ ቆረጠ ትላላችሁ። ወንድ ልጅ ቆረጠ ግን አስባችሁታል? የሆነ ቀን ላይ እንደዚህ ተንበርካ ብትለምነው ምናምን እሷ ማለት በቃ አገር ሽቶባት ማለት ነው። እኔ በጣም ደስ የሚለኝ እንደዛ ቢሆን ማለት ነው። ከእንደዚህ እኮ ምናምን አጉል ደግሞ እንትን ትላለች ማለት ነው። ያይሃኒቸው እያናደሽኛል። አመለጠሽ አሴር አመለጠሽ።
እና እላችኋለሁኝ ጋይስ አበረታትኝ፣ ላይክ ሼር እያደረጋችሁ እንዲሁም ደግሞ ሰብስክራይብ አድርጉልኝ በመልካምነት በቅንነት ማለት ነው። እንዳልኳችሁ ቢቀር 50 አስገቡልኝ ማለት ነው። እንግዲህ ቀጣዩን ክፍል በተለይ ደግሞ ስለ ማናት ስሟ፣ አረ ከሷ ይልቅ ስለ ጋርዱ ማለት ነው። ጋርዱስ በማን እጅ ነው የሚቀረው? የእውነት እኔ ያኔ ምክንያቱም ገንዘብ ካለው ከዛ ልጥፍ ከዚች ልጥፍ እያለ ማለት ነው። በመጨረሻ ወደ ማ ሊሆን ነው? በማዕጅ ሊጠፋ ነው? አብረን እናያለን። እሱ እናንተ በማን ትላላችሁ? እኔ በጣም ግራ ተጋብቻለሁ ማለት ነው። ወይ እሷ መልሳ ታስገድለዋለች ብዬ አስባለሁ። እና ውዶች እያመሰግናለሁ። ሁላችሁንም ሰላም ሁኑልኝ።